ብላችሁ አሁን የምትመሰክሩበት ጊዜ ነው እሺ እግዚአብሔር ሰው እኔ ትላንትና በስኳር በሽታ እንደምሰቃይ ተናግሬ እንዲጸለይ ልጠይቄ ነበር ጌታ ምን እንዳደረገልህ ታውቃለህ ሄደ ተመርመር ብዬ ነበር አዎ መመርመር ያኛው የሐኪሞቹ በየሶስት ወሩ ነው ግን እኔ ማሽን አለኝ በራሴ ማሽን ስንመረመር ዛሬ ማር በላው ጧት እንዳውም ቅቤም ማርም በላው ጉዱ ነው ያለው ብዬ ይሄኔ በእኛ ሀገር በዚህ ሀገር አቆጣጠር ከ10 በላይ 15 ምናምን ይሄድ ነበር ዛሬ 8 ነው ይሄ በጣም ገርሞኝ ደስ ብሎኝ ቁጭ ብዬ አሁን ከሰዓት በኋላ ባለቤቴ ጸልይ ነበር ትንሽ ያመኛል አልኳት ጀርባ እንትን ማጅራትን ጨምድዶ ይዞኛል እንደ ግፊት ምናምን ይመስላል ይሄ ለበጎን ብዬ ቁጭ አልኩ አሁን ቅድም ገብተን እዚህ ውስጥ ለጎፈንድሚ ቫይበሩን ለሷ ያመቻቸው ይያለው አቃተኝና ወደ ላይ ብሎኝ አስመለሰኝ በጣም ብዙ ነው ያስመለሰኝ እስቲ ያሳየን ሉክ የእግዚአብሔር ቤተሰቦች ሉክ ኢየሱስ ገናና ጌታ ሲጻፉ መጽሐፍ የምትችሉ ኢየሱስ ገናና ጌታ በሉስ ኢየሱስ ጌታ ነው ይሄንኑ ለመመስከር ነው በጣም ደስ ብሎኛል ጌታ ይባርክ አንተ በምትመረምረው ወይም አንተ በመረመርከው ነፃ ነው አው በቃ ኖርማል ነው ኦልሞስት ኖርማል ነው 8 ማለት እስከ 10 ኖርማል ነው ለኛ 8 ነው ማር በልቼ ነው እንግዲህ ሌላ ጊዜ አልሞክረውም ማር ነው የበላሁት ቅቤና ማር ቀላቅዬ በቂጣ በላው እግዚአብሔር አምላክ የተባረከ ይሁን ቫይቨር ላይ ላኩ ይያልኩ በምንበት ሰዓት ወጣ በቃ በዛ ሰዓት መጨረስ አቃተኝ እንዳውም ቫይበሩን የላክን ለሷ ሰጥቼ እሷን እቺ ጨረሰችው አቅቶኝ ሚካስፈልግ በግድ ነው ሚካም ያገኘውት በጣም ወጣልኝ ገጥሞኛ ይሄ ነው ስጦታ ስታደርግ አራተኛ ጊዜ ዛሬ 3 ጊዜ አራተኛ ጊዜ በአራቱም ቀን ሚራክል ነው የሆነላችሁ አዎ የምጠይቅህ መልስልኝ እሺ ጌታን ካገኘ ስንት ቀንህ ነው 3 ቀን ሶስተኛ ቀኔ ነው ስም ማን ነው ጃፋር አሊ እኔ ግን በልጅነቴ ጌታን አቅ ነበር ከ25 አመት በፊት ከዛ ባክ አርጌ ነበር በዚሁ በጂሰስ ቴሌቪዥን እየተከታተል ንስሐ ገባው እዚ ከዛ በቃ አብረን እንሰማለን ሁሉ ጊዜ ሳናይ አንተኛም 00 ቤት በሲቪል አቆጣጠር ሲሆን ነው መሄደው ወደ ስራ ራሱ 4 ሰዓት ተኝቼ ነው ይሄንን ሳይ ነው ሙሉ ዩቲዩቦችን ሁሉ ሳይስ ባረክ ነው ማድረው አሁን ደግሞ በዙም ስትመጣ ሳይ በጣም እንጃ በጣም ተደሰስ እግዚአብሔር ይመስገን ታላቅ ምስክርነት ሆኖላችኋል አሜን እግዚአብሔር የተናገረው አንተ በትናንትናው ዕለት መጨረሻ ላይ እንደው ባክ ብትጸልይልኝ ብለህ ነበር አይደል የሆነልህን አታውቅምና ሂድና ተመርመር ነው ያልኩ አዎ መረመርክ ራስህን አዎ ኖርማል ሆነ አዎ በላህ ጠጣ አዎ ዳ በኋላ ቀጥታ ኖርማል ሲሆን አዎ አሁን ደግሞ እዚህ ቁጭ ብለህ በቫይቨር ላኩ ሲባል ወጣ እግዚአብሔር ጽናቱን ይሰጣል አሜን አሜን